የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ገጻቸው ላይ ወጥተው እንዲህ አሉ። ቬንዙዌላ ከባድ ድብደባ ደረሰባት የሚለውን ዜና ዓለም እየተነጋገረበት ባለበት ሰዓት ነው ትራምፕ ይህንን መልእክታቸውን ይዘው ብቅ ያሉት። የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ይዘነዋል አሉ ትራምፕ። የአሜሪካው ፕሬዝዳንት ፍሎሪዳ ማራላጎ ሆነው ልዩ ስብሰባ ከተቀመጡ በኋላ ቬንዙዌላ እንድትደበደብ ውሳኔያቸውን አስተላልፈው ውሳኔያቸው የሚፈጥረውን ነገር ሲከታተሉ ቆይተዋል። በቬንዙዌላ ላይ መጠነ ሰፊ ጥቃት ፈጽመን ነበር ያሉት የአሜሪካው ፕሬዝዳንት መሪዋን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር አውለናል፣ እርሱም ብቻ አይደለም ከነ ባለቤቱ በቁጥጥር ስር አውለነዋል አሉ። በቁጥጥር ስር መዋላቸውን ተከትሎ ኒኮላስ ማዱሮን ይዘው ከሀገሪቱ እንደወጡም ተናግረዋል። ወዴት እንዳወጧቸው ግን በፈጣኑና በአጭሩ መግለጫቸው ላይ አላስቀመጡም። ከተለያዩ የአሜሪካ ጸጥታ ኃይሎች ጋር በመተባበር ይህንን ዘመቻ እንደፈጸሙም ትራምፕ በኩራት ተናግረዋል። ከማራላጎ ፍሎሪዳ ሆነው ባስተላለፉት መልእክት ይህ የእርሳቸው ዜና ከመሰማቱ በፊት ፕሬዝዳንት ኒኮላስ ማዱሮ በሀገሪቱ የአስቸኳይ ጊዜ አዋጅ አውጀው